አመጽ ቢያደርግም ሰላማዊ ሰልፍ ቢያደርግ ለትሰማ ዘመቻ አንዳንድ ነገሮች ሰሞኑን በማህበራዊ ሚዲያ ላይ ትሰማ የሚለው ካምፔን በጣም ደስ በሚል ሁኔታ ብዙ የህብረተሰብ ክፍል የተሳተፈበት ወንዶችም ሆኑ ሴቶች የተሳተፉበት የሚገኝ ዘመቻ ነውና በጣም ይበል የሚያሰኝ ደስ የሚል ነገር ነው። እኔ ባለፉት 10 ምናምን ዓመት የኢትዮጵያ ሴቶችን እንቅስቃሴ በትኩረት ለማየት ሞክሬያለሁ። ያለፉ ታሪኮችንም አሁን ያሉትስ ምንድነው የሚያደርጉትን የሚሉትን ለማየት ብዙ ሙከራዎች አድርጌያለሁ። ምንድነው የምትሰሩትም እያልኩ ከወጣት እስከ ትልቆቹ ኢንተርቪው አድርጌያቸው አውቃለሁና በእርግጥ ካለፉት 5-6 ዓመት የቲክቶክ መነሳሳት ወዲህ ግን ያለው የንቁ ተሳትፎ በጣም የሚገርምና ደስ የሚል ነው። እጅግ በጣም ከፍተኛ ቁጥር ያለው የማህበረሰብ ክፍል በዚህ ላይ ተሳትፎ ያደርጋል። በእድሜ ገደብ የለውም ምናምን ነገርና እድገቱ በጣም ደስ የሚል ነው። ግን አንድ ነገር እዚህ ላይ መናገር እፈልጋለሁ። በሰላማዊ ትግል ውስጥ 3 ነገር መሟላት አለባቸው ይላሉ ብዙ ጊዜ። የመጀመሪያው ምንድነው? አዌርነስ ክሬት ማድረግ ነው። አሁን እንደሚደረገው የተጨቆነ ማህበረሰብ መጨቆኑ በተለያየ መንገድ መንገር ማንቃት ያስፈልጋል። አንዳንድ የተጨቆነ ማህበረሰብ መጨቆኑን ሁላ ላያውቅ ይችላልና የመጀመሪያው ተግባር እንደዚህ አዌርነስ ክሬት ማድረግ ነው። ሁለተኛው ተግባር መጨቆኑን ያወቀ ሰው መጀመሪያም ይናደዳል። የሚናደድ ሰው ደግሞ ብዙ ጊዜ ሎጂካል ላይሆን ይችላል። ስለዚህ ምን ያስፈልገዋል? ኦርጋናይዜሽን ያስፈልገዋል፣ ድርጅት ያስፈልገዋል። ያን የተናደደና የነቃ ማህበረሰብ አንድ ድርጅት ውስጥ ማስገባት ያስፈልጋል። ይህ ድርጅት ደግሞ እንደ ድርጅት መንቀሳቀስ ሲጀምር ነው ወደ ድርጊት መግባት ያለበት። የሶስተኛው ስቴጅ አክሽን የሚሆነው ለዚህ ነው። በአክሽኑ ጊዜ አመጽ ቢያደርግም ሰላማዊ ሰልፍ ቢያደርግም ማድረግ የሚችለው ድርጅት ሲኖር ነውና ለመደራደርም ጥያቄዎቹን እስከ ጥግ ድረስ ይዞ ለመሄድም ድርጅት ስለሚያስፈልግ እነዚህ 3 ነገሮች መሟላት አለባቸው። ስለዚህ ይሄ ሰሞኑን ያለው መነቃቃት ወደ ድርጅት መቀየር መቻል አለበት። በእርግጥ የተወሰኑ የሴት መብት ድርጅቶች ኢትዮጵያ ውስጥ አሉ። እንቅስቃሴያቸው በጣም የተገደበ ቢሆንም አለ። ግን አሁን ካለው የማህበረሰብ ንቃት ጋር እነዚህ ድርጅቶች አይገናኙም። አሁን ያለውን የማህበረሰብ ንቃት እነዚህ ድርጅቶች መሸከም አይችሉም እና ይሄንን ንቃት የሚሸከም ድርጅት በቀጣይ በደንብ ሊታሰብበት የሚገባ ነው። በርቱ፣ ተበራቱ ለማለት ነው።